እስራኤል ዳንሳ ኢየሱስን አያውቀው። ኢየሱስን በመጥራት እንዴት ገንዘብ ማግኘት እንደሚችል ግን 100% ያውቀዋል። 100% ኢየሱስን አያውቀውም። 100% ግን ደግሞ የኢየሱስን ስም በመጥራት እንዴት ገንዘብ ማግኘት እንደሚችል ደግሞ በጣም ለዚህ አእምሮ የተከፈተ ሰው ነው። የጨለማ እስር ቤት አላቸው። የራሳቸው የሆነ ደህንነት አላቸው። ከመንግስት የህዝብ ደህንነት ውጪ የሆነ ማለት ነው። የሚቃወሙ ሰዎችን በራሳቸው ፖሊሶች ለማስያዝ መኪናቸው ውስጥ ሽጉጥ አስቀምጠው ህገወጥ መሳሪያ አዘዋሪ ነው ብሎ ለማሳሰር እንትን ይላሉ። ያንን ሚሽን ያደርጋሉ። ሰዎቹ በጣም ከባድ ሰዎች ናቸው። እስራኤል በገንዘቡ የሚመካ ብዙ ቦዲጋርዶችን ብዙ ሰዎችን በመሰብሰብ በነዛ የሚያስፈራራ ግን ተራ ሌባ እጅ ቆርጣ አምጣ ብለው እጅ ቆርጦ የሚያመጣ እግር ቆርጣ አምጣ ብለው እግር ቆርጦ የሚያመጣ ሰው አለኝ። እኔ ወደ እርምጃ ስላልገባሁኝ እንጂ ወደ እርምጃ ከገባሁ በአንድ ስልክ እነዚህ ነገሮች ሊያደርጉ ሊያስፈጽሙ የሚችሉ ሰዎችን አሉኝ በዙሪያዬ ይል ስለነበረ እኔ በጨለማ ቤትና ስውር ቤት ውስጥ እንግዲህ የራሱ ወንድም ነው ይሄንን ነገር የተናገረው። የራሱ ወንድም ዳዊት ነው ይሄንን ነገር የስውር ቤት እንዳለው የጨለማ ቤት እንዳለው እዛ አስገብቶ የሚቀጣበት እስራኤል ደንሳ እንዳለው የገዛ ወንድምየው ነው ይሄንን ተናግሮ ያንን ነገር ያጋለጡትና እስከዚህ ድረስ ይዝት እንደነበረ ስለማወቅ ይሄንን ቢያደርግ የሚገርም አይሆንም ለኔ። ባሮጌቶች በወጣት ሴቶች ላይ የደረሰው ነገር ለጆሮ ይቀፋል። መንግስት የት ነው ዘንድሮ? ኢትዮጵያ ውስጥ ምንድን ነው የወረደብን? ቤተ ክርስቲያን በምን አይነት ሰዎች ነው ኢንቬድድ የሆነችው? ልዩ ስፒሺስ የመጡ ነው የሚመስሉት። አጭበርባሪ፣ ሌቦች፣ ጨካኞች፣ በጣም ገንዘብ ወዳጆች። ገንዘብ አምላካቸው አንድና አንድ ነው አላማቸው። ይሄም ገንዘብ ከሰው ላይ እንዴት አድርገን ንጥቅ እፍረት የለም፣ ፈሪሃ እግዚአብሔር የለም። ትዳር አለው፣ ሚስት አለችው፣ ልጆች አሉት። ግን በዝሙት ከሌሎች ባለትዳሮች ጋር ካላገቡ ሴቶች ጋር ሲማግጥ እኮ እኛ ምስክሮች ነን፣ እናውቃለን። 9-10 ዓመት ልጆች እየተደፈሩ በተለይ እነዚህ ሆምለስ የሆኑ መጠጊያ የሌላቸው መቀለጃ ናቸው እዛ ቤተክርስቲያን ውስጥ። ግን ማንም ለነዚህ ሴቶች የሚቆም የለም፣ ለነዚህ ህፃናቶች የቆመ የለም። ይሄ መሆን የለበትም። መንግስት አለበት ቦታ። ይሄንን ወደ ዓለማዊ ፍርድ ቤት ይዘን መሄድ ስለማንችል ነው። ይሄንን ምንድነው የምናደርገው? በውስጥ በኩል ነው። ተው፣ የእግዚአብሔር ቃል ይሄን አይፈቅድም፣ አያዝም። ይሄ ለአንድ መንፈሳዊ መሪ የሚጠበቅ ኳሊቲ አይደለም። ተው፣ ሴቶችን አታማቅጥ። ለጸሎት የሚመጡ መንፈሳዊ እርዳታ ፍለጋ የሚመጡ ሴቶችን አታማቅጥ፣ አታመንዝር። እንደዚህ አይነት ህገወጥ ስራ ቸርች ውስጥ አትስራ። ይሄ መጥፎ ምሳሌነት ነው። 5 ጊዜ እኔም አውቃለሁ። ከዛ በኋላ ግን እየባሰበት በብዙ መንገድ ስንጣላ ከኛ ጋር ስንጨቃጨቅ ነው ያሳለፍነው። ብዙዎች አሉ ተደብቀው የሚኖሩ እንዳያገኙ እንዲህ ማለት እንዳይሰማ ያስገድለኛል፣ ያስደበድበኛል እያለ ሰው ሁሉ ፈርቶ የሚኖርበት ምክንያት የለም። እንደዚህ አንድ ትንሽ ግሩፕ አገሩን ማንቀጥቀጥ የለበትም። ደፋር ሆነን ወተን መናገር አለብን። የደረሰብን ወድጄ እኮ አይደለም። እንደዚህ እኔ ወጥቼ በሚዲያ መለፍለፍ አልፈልግም። ትልቅ አደጋ እንደሚገጥመኝ አውቃለሁ። በድፍረት እኮ የምናገረው በድፍረት ችግር እንደሚመጣብን እያወቅን ካልተናገረን ሀቅ አይወጣም። ሀቅ ተደብቆ ይቀራል። ለሰው የሚባል ነገር ሪስፔክት የለውም። ከሰዎች የሚያገኘውን ነገር ነው እንጂ የሚያስበው ሰዎችን የማዳን ስራ፣ ነፍሳትን የማዳን ስራ አይደለም። እሱ ብቻ አይደለም፣ ከሱ በስተጀርባ ያሉ በጣም